አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ ብዬ መጥቻለሁ። ቦክሰኛ ሆኜ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አፍያ እንዴት ነው? ቤተሰብ ሁሉም ሰላም ነው ወይ? እኛ ጋር አልሐምዱሊላህ ሰላም ነው። ጓደኞቼ እንዴት ናችሁ? አላችሁ ወይ? የማታ ቦክስ እንዴት አያችሁት እንዴ? ለምን ፈረዳችሁበት? በአንዴ ያላሸነፍክም ይባላል እንዴ? አይዞህ ወንድማችን ሰይዶ አብሽሪ። በአንዴ ያላሸነፍኩም አይባልም። ኢንሻአላህ አሁን ሙከራ ነው። ኢንሻአላህ ታሸንፋለህ። ወደፊት ኢንሻአላህ ተስፋ እናደርጋለን። አብሽሪ። ያዘናችሁን ደግሞ አትዘኑ እንዴ። አንድ ቀን ተጫወተ በአንድ ቀን አላሸነፍክም ብሎ ሙራር ማክሸፍ ምን የሚሉት ነው? አብሽሪ፣ ጀግና ነህ፣ ወኔ ያለህ። ይሄ ሁሉ ማታ ይሄ ሁሉ ህዝብ ተጠራርቶ ሊያይህ እንቅልፍ ያጣው ህዝብ ማለት ነው። ለጫወታው ድምቀት ሳይሆን ማለት ነው። አትይኛ የጫወታው ድምቀት ሳይሆን አንተ ስላለህ ነው። አንተ ትጫወታለህ ስለተባለ ነው። ሙሉ ለሙሉም ታሸንፋለህም ብሎ ሳይሆን ጫወታ ስለጣፈጠው ነው ሰው ሁላ የገባው። ሰው ሁላ ግር ብሎ አንተን ለማየት የተጠባበቀው ማለት ነው። እና ወንድማችን አብሽሪ፣ ኢንሻአላህ ቀን የበለጠው አለ፣ ታሸንፋለህ። አብሽር። አሁንም ወኔህ እንዳይከሽፍብህ ጎበዝ አንበሳ ነኝ ብለህ አቅድ። አሁንም በጣም ጎበዝ ነህ፣ በጣም አንበሳ ነህ። ግርማ ሞገስ ብቻ ይበቃል። እና ስለዚህ በነገራችን ላይ አንድ ከሱም የተጫወተው ልጅ ጥሩ አይደለም ማለት አይደለም። እሱም ጫወታ ነው። እንኳንም አሸነፈ። አብሽሪ፣ ችግር የለውም። ሁለታችሁም አላህ ይጠብቃችሁ። አብሽር። ግን ሰይዶ ምልህ ነገር ቢኖር ማለት ነው በአንዴ አላሸነፍኩም ተብሎ መውደቅ አስፈላጊ አይደለም። በጣም ወኔ ሊኖር ይገባል። ሙራርህ በቃ ጎበዝ እንኳንም ሞከርኩ ማለት አለብህ እንጂ እንዳትጨናነቅ። እሺ አብሽሪ ወንድማችን፣ ኢንሻአላህ ታልፋለህ፣ ትሰራለህ፣ ገና ታሸንፋለህ፣ ትጫወታለህ። አብሽሪ ልልህ መጥቻለሁ እኔ እህትህ ፎዚያ። እሺ እንደዛ ነው። እና ሰዎች ደግሞ ለምንድን ነው የተበሳጫችሁት? ይሄ ሁላ ግርታ ምንድነው? ይሄ ሁሉ ግርግር ምንድነው? ልጅ እኮ አንድ ቀን ነው የተጫወተው። ምን ነካችሁ? ሌላ ተጫውተዋል። እኔ እንጃ፣ እኔ ባላየሁት መስመር ተጫውተዋል። እና አብሽሪ ልትቀሪ ነበር። እና እንደዛ ነው። አብሽሪ ወንድማችን፣ ታልፋለህ ኢንሻአላህ፣ ትሰራለህ፣ ትጫወታለህ፣ ታሸንፋለህ። አሁንም ሞራልህ እንዳይከሽፍ አብሽሪ፣ ጀግና ነህ። ግርማ ሞገስህ ብቻ ይበቃል ልልህ ነው የመጣሁት። በጣም አንተ ይድረሰኝ ብዬ ነው። እንደዛ ነው ወንድሜ። አብሽሪ ሰይዶ፣ ኢንሻአላህ ታልፋለህ፣ ትጫወታለህ። ገና ነው፣ ጠዋት ነው። አሁን ገና ጊዜው አልረፈደም። ኢንሻአላህ አሁንም ወኔህ እንዳይከሽፍ፣ እንዳታዝን። ግን የምታዝን ልጅ አይደለም፣ ጀግና ነህ። ዋው ማሻአላህ ተባረከላ። አብሽሪ። ይሄ ሁሉ ሰው የተናደደበት ምክንያት ምን የሚመስለኝ ስለጠበቀ ነው፣ ጓግቶ ስለጠበቀ ነው የሚመስለኝ እንጂ በአንዴ ያላሸነፍክም ወላሂ ይሄ የሚያስከስስ ጉዳይ አይደለም። አብሽሪ። ማንም ሊከስህም አይችልም፣ ማንንም ሊያካሽፍህም አይችልም። የሰው ለምንድን ነው ስለጠበቀ፣ ልክ በእጁ እንደጠበቀው አድርጎ ነው ስለያዘው ነው እንደዚህ የተናደደው ሰው ማለት ነው። አብሽሪ ወንድማችን ለማለት ነው። እሺ። እና ምን ታስባላችሁ? እኔ እንደዛ ነው ይመጣልኝ። እና እስቲ እናንተ ያሰባችሁ ደግሞ ምንድን ነው? አላህ ይጠብቅህ ኢንሻአላህ። አብሽሪ። ገና ወጣት ለጋ ነህ። ኢንሻአላህ ትሰራለህ። ወኔህ ብቻ ይበቃል፣ ሞራልህ ብቻ ይበቃል፣ ግርማ ሞገስህ ብቻ ይበቃል እልሃለሁ። እና እንደዛ ነው ጓደኞቼ። እናንተስ ምን ትላላችሁ? እኔ እንደዛ ነው ያሰብኩት እላቸዋለሁ። አብሽር። እሺ። እና እንደዛ ነው ጓደኞቼ እላቸዋለሁ። እኛ ደግሞ ሁሉም ቁጭ ብሎ የጠበቀ በነገራችን ላይ ሁሉም ላይቭ የጠበቀ ነበር። እና አብሽሪ። ለዛ ነው እንጂ ለምን በአንዴ ያላሸነፍክም የሚል እኔ እንጃ። ከስንት አንዱ እንጂ ሊኖርም አይችልም። በአንዴ የሚያሸንፍ የትም ሀገር የለም፣ በኳስም የለም፣ በምንም ነገር የለም። ስለዚህ አብሽሪ ወንድማችን፣ ኢንሻአላህ አላህ ይጠብቅህ። አብሽር። ጊዜ ነው በጠዋት ነው አሁን። ኢንሻአላህ ትደርሳለህ፣ ታሸንፋለህ፣ ትሰራለህ። ገና ብዙ ነገር ይጠበቅብሃል ልልህ ነው የመጣሁት እኔ እህትህ ፎዚያ። እሺ አብሽሪ፣ አላህ ይጠብቅህ እላለሁ። እና ሌሎቹ ደግሞ አትናደዱ። ኢንሻአላህ ያልፋል፣ ይጫወታል። ኢንሻአላህ በአንዴ ለምን አላሸነፍኩም ብሎ ከግድግዳ ጋር መጋጨት ምናምን እንዴ ምንድነው? ዛሬ እኮ ቲክቶክ ረባበሻችሁ። በሰላም ነው። ወይ ተው። እሺ ጥሩ አይደለም። ለልጁ ደግሞ ለሞራሩ ማስቡለት። ኢንሻአላህ ይሰራል።
ኢንሻአላህ ጊዜ ጠዋት ነው። ኢንሻአላህ ልጅ ነው። አሁን ሙከራ ነው ያደረገው። ኢንሻአላህ ይጫወታል። ስለዚህ ያሸንፋልም ያሰባችሁ ድልም ያመጣል ኢንሻአላህ በአላህ እንደተወከለው አላህ ማለት ተወክሎ ነው የገባው። ኢንሻአላህ አሁንም የተወከለው አላህ አይጥለውም። ኢንሻአላህ ያሸንፋል። አብሽር እላቸዋለሁ። እናንተም ተረጋጉ፣ ትንሽ ረጋ በሉ እላቸዋለሁ። ዛሬ ለዚህ ነው የመጣሁት። እሺ ካጠፋ ደግሞ ይቅርታ። የከሰስኳቸው አይደለም፣ ግን ተረጋጉ። አሁንም ተረጋጉ። ያሸንፋል ልጁ። ጊዜው ጠዋት ነው። አሁን ነው የጀመረው። ስለዚህ በአንዴ ለምን አላሸነፍክም ብሎ እንደዚህ መሆን አስፈላጊ አይደለም እላቸዋለሁ። እሺ እና ጓደኞቼ አላህ ይጠብቃችሁ። እንደዚህም ያሸንፋል ብላችሁ ነፍስያችሁ በአንድ አቁማችሁ ያስገባችሁ እናንተም እውነት አላችሁ። ያኔ እንደ ሞራሩ እንደ ተነሳሳ ማለት ነው የሚያሸንፍ መስል ነበረ። የወንድ ልጅ ደግሞ ይሸነፋል፣ ያሸንፋል ያለ ነው። ይሄ በሱ አልተጀመረም። ለምን አላሸነፍኩም ብለው በአንዴ እንደዚህ ጫጫታ ጥሩ አይደለም። ስለዚህ ኢንሻአላህ ያሸንፋል፣ ይጫወታልን። ገና ጊዜ ነው። እሺ እና አላህ ይጠብቅህ ባለህበት ኢንሻአላህ። አብሽሪ እሺ ወንድማችን፣ አላህ ይጠብቅህ ኢንሻአላህ። እናንተም ረጋ ብንል ነው የሚሻለው እላችኋለሁ። እና እኔ ማታ እንደ ሰው ተንጋጋ ሚዲያ ነው ምድረሱ ሽሃዳ አልሐምዱሊላህ። ግን እንደዚህ መጠበቁ ጥሩ ነው። ኢንሻአላህ የወደፊት ደግሞ የሚጠበቅ ልጅ ይሆናል፣ የበለጠ የሚጠበቅ ልጅ ይሆናል ብዬ ነው የማስበው። በጣም ወኔው ራሱ ይበቃል። እና ኢንሻአላህ ያሸንፋል። በአንዴ ለምን አላሸነፍክም ተብሎ መጨነቅ አያስፈልግም። ካጠፋሁ በሉ እንደዛ ነው። እና ደህና ዋሉልኝ ኢንሻአላህ። በትንሹ ይለቀቁላችሁ ማለት ነው። ኢንሻአላህ እንገናኛለን። አላህ ይጠብቃችሁ ባላችሁበት እላችኋለሁ። ሌላ ደግሞ ምን ልላችሁ ነው የፈለኩት፣ ሴቶች ምን ነው በሰላም ነው እንዴ? እንዳሁን ስታያዛየው ነው ሁሉ ጋጋታ ምንድን ነው? ወንድ ልጅ ይጫወታል፣ ያሸንፋል፣ ይሸነፋል። ምንድን ነው? ኧረ ቢስሚላህ ጥሩ አይደለም። እንደዛ ረጋ ብንል ነው የሚሻለው። ልጁን ደግሞ ሙራውን አታክሽፉበት። ገና አሁን ጀመር፣ አሁን አላሸነፍክም። ይሄ የሚያስኬድ አይደለም። አላህ ከእናንተ ጋር ይሁን ኢንሻአላህ። ኸይራችን አላህ ይምረጠው። እሱም አንበሳ በሉት። አሁንም አንበሳ ነው ኢንሻአላህ፣ ያሸንፋል ብለን በተስፋ እንጠብቀዋለን። ዜዶ አሁንም አብሽሪ፣ አንተ አታስብ፣ ታሸንፋለህ፣ ትጫወታለህ። እማታውቁኝ ፎዚ እባላለሁ ኢንሻአላህ። ደህና ዋሉልኝ።